እኔም ብለ አሁን ቪዲዮን ከመጀመራችን በፊት በቃ በእና ይሄው ሌላ ነገር ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? ሶስተኛ ክፍል ስላንበጣ አካላት የተማርነው ለምንድን ነው? ወደፊት ስለምንበላቸው አያለን ፊውቸር ቴንስ የሚባል ነገር አለ። ወደፊት ስለምንበላቸው ሳይሆን አንበጣ የሆነ ጊዜ መጥቷል ነበር። አንበጣ ናቡና ጠጣ ካሬለኝም እንዳትቆጣ እያልን እንግዲህ ፕሮግራማችንን እንጀምራለን ማለት ነው። ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን ይላል። ዛሬ በአዳዲስና ጃይብ በሚያሰኙ ቪዲዮቻችን ተከስተናል። ሰላም ብለናል፣ እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል ይላል። ቤተሰብ አለንላችሁ ይላል። የዛሬውን ፕሮግራማችንን ስፖንሰር ያደረገችላችሁ መዲ ፐርፊውም ናት። መዲ ፐርፊውም ያባበዱ ሽቶችንና በኢፖክሲ የሚሰሩ የተለያዩ የግድግዳ ጌጣጌጦችን ታመርትላችኋለች። ከናንተ የሚጠበቀው እዚች ጋር በተቀመጠው የሶሻል ሚዲያ ሊንክ እንዲሁም ስልክ ቁጥር በመደወል ሃሎ መጋሎ ማለት ብቻ ነው የሚጠበቀው ማለት ነው። ይሄንን ፕሮግራም እና ይሄንን የዩቲዩብ ቻናል ሰፖርት ማድረግ የምትፈልጉ ሰዎች ካሽ ገንዘብ አንቀበልም፣ ማንኛውንም ቼክ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ ታደርጉና ለማበረታቻ የላይክ ምልክቷን ነሃ ታደርጉና ለኖቲፊኬሽን ደግሞ የደወል ምልክቷን ነሃ ታደርጋላችሁ ማለት ነው። በዚህ ሳምንት እንግዲህ ቤቴን በምን አሳምራለሁ ብላችሁ እንዳትጨነቁ በዓሉን መዲ ፐርፊውም የኢምፖክሲ ስራዎቿን ይዛ ባዛር ላይ ከቻው አንድ ስቴፕ ከፍ እየተባለ ሲመጣ እንግዲህ እንደዚህ ነው። ገብታችሁ ሰፖርት አድርጓት፣ አግኟት፣ አውሯት፣ ቤታችሁን አስቡቡ ለማለት እንወዳለን። ታህሳስ 11 እና 12 ቦሌ ቡልቡላ በሚገኘው ሪፌንቲ ሞል ላይ ነው። ገብታችሁ ጎብኙና ቤታችሁን አሳምሩ ለማለት እንወዳለን። ሰብስክራይብ እያደረጋችሁ ዳይ ወደ ቪዲዮ አዎ ምን እያረከው ነው? ከሰሉ አባዬ እንደዚህ ማድረግ ያልተቻለ የከሰሉ ውድነት እኮ ሰማይ ወጥቷል። እና ታዲያ ምን ያደርገዋል? ይሄ ትንሽ ክብደት ይጨምርለታል። ረፋውል በቃ በየስራው ፋውል አይጠፋማ እንዴ? ግዴታ እኮ ነው እንዴ? ምን ሆነ ነው ይመስለኛል ወንድሜ። ይሄ ቪዲዮ ለማስተማሪያነት መሰለኝ። ግን የሚያደርጉ ሰዎች አሉ። በእውነት አንተ የሚያደርጉ ከሰል እኮ የሚነድ ነው። ሰው ሻክላ ይጨምራል በርበሬ ውስጥ እንዴ? እኮ ምንም ይሄ እንደውም ቀላሉ ነገር ነው፣ ማይጎዳ ነገር ነው። ይሄ አይጎዳም እኮ። ይሄ ቢያንስ ብርህን ነው የሚጎዳው። ጤና የሚጎዳ ላይ በርበሬ ላይ ሸክላ፣ ቅቤ ላይ ሙዝ፣ ስኳር። ይሄ ነገር ተረጋጋ፣ አይዞ ስሜታዊ አትሁን አንተ እንግዳችን፣ ስሜታዊ አትሁን እሺ። ማር ላይ ስኳር፣ እንጀራ ላይ ጀሶና ይሄ ምንድነው ሰጋቱራ። ታዲያ ይሄን ያደረገ ሰው ከሰል ላይ ውሃ ቢጨምር እንደውም ተመስገን አይደል የሚባለው? እንደውም ሊያቀዘቅዘው ፈልጎ ነው የሚባለው። ይኸውላችሁ ምግብ ላይ በተለይ እህል ላይ ወደ ሆድ የሚገባ ነገር ላይ ባዕድ ነገር የምትጨምሩ ሰዎች ላይ ነው ጥያቄው። እሺ በኬሚካል የተሰሩ የፋብሪካ ውጤቶችን አንበላም ብለን እንጮሃለን እንጂ እሱ እኮ ኤክስፓየርድ ካላደረገ ምንም አይጎዳም። ላይ ምናምን ምናምን የሚጨመርበት እንጂ ምንም እንትን አይደለም። እንደውም አንድ ነገር ትዝ አለኝ። ድሮ እህቴ ዶሮ ታረባ ነበር። ዝም ብሎ 20 ብር 30 ብር ነበር ዶሮ። እና ያንን ሴት ዶሮ ትገዛና ቁጭ ታደርጋለች። አንዱ የሰፈር ኮርማ ዶሮ፣ አውራ ዶሮ ነው የሚባለው። ኮርማ ዶሮ አልኩኝ። አንተ አውራ ዶሮ መጥቶ ከዛ ሲፈሳባት እንቁላል ትጥላለች። ኦኬ። ከዛ እኛ ከትምህርት ቤት የከሰዓት ፈረቃና የጠዋት ፈረቃ ነበርና እሷና የኛ ደግሞ እሷ ትልቃችን ስለሆነች ይለያያል ፈረቃችን። የህፃናት ከጠዋት የትልልቆች ከሰዓት ነው። ከዛ ዶሮን ደብቃ እንዳትሄድ መታቀፍ አለባት፣ ጫጩን መፈልፈል አለባት። ትታውም እንዳትሄድ እኛን ፈራች። ከዛ እኔ ነግሬያችኋለሁ ፍሬያችሁ ያብጣል ትላለች። ሰርቃችሁ ከበላችሁ ፍሬያችሁ ያብጣል። ድፍን ነገር የሰረቀ ፍሬያችሁ ያብጣል ትላለች። አሁን ይሄንን ሰርቃችሁ ምናችሁ ያብጥ እንደሆነ እኔ እንጃ። ኑሯችሁ ነው የሚያብጠው። አብጣችሁ ነው የምትፈነዱት። አረ ነውር ነው በእናታችሁ አጨምሩ። ይሄ በተለይ ምግብ ላይ የሚጨምሩት ነገር ይሄን አይቼ ነው መሰደድ የሚያምረኝ። በነገራችን ላይ ስለ ስደት ወደ አሜሪካ ልሰደድልና ሀገር ያለችበት ሁኔታ ደግሞ ሐሳብ ውስጥ ይከተኝና ስለ ስደት ሲወራ አንድ ቪዲዮ አለ ላሳያችሁ። ግን ከዚህ በኋላ እንደዚህ አይነት ነገር ከተፈጠረ እንጀራ ላይ ከጤፍ ውጪ ጀሶ ወይም ደግሞ ባዕድ ነገር ከተጨመረ ወደ አሜሪካ ለመሄድ እገደዳለሁ። ወደ ጀርመን፣ ወደ ቤልጂየም፣ ወደ ካናዳ ለመሄድ እገደዳለሁ። ወደ ቶሮንቶ አንተ ይዘው የለ እንደ ፈቃለ። ይሄ ፊልም ጥሩ እንትን ብሏል እና አስቡበት። ለማንኛውም አውሮፓ፣ አሜሪካ፣ ካናዳ ያሉ ሀበሾች ግን ኢትዮጵያ ያለ ዘመድ ወገናቸውን የቅርብ ሰዎቻቸውን ወደዚህ ማምጣት አይፈልጉም። አንድ ዲያስፖራ ወንድሜ እንጠይቋለን እስቲ የዚህ ምክንያቱ ምን እንደሆነ። ይሄ ነገር ልክ ነው ብዬ አላስብም። ምክንያቱ ምንድነው? ኢትዮጵያንስ ስደት ላይ እርስ በርስ በጣም ምቀኛ ናቸው። ኦልሬዲ አንተ ከተሳካለ ፋይናንሻሊ ጥሩ ከሆንክ ሲትል ካደረግ ገንዘብ ካለክ ወረቀት ካለክ ለሁላ ነገር ተሟልቶልህ
እንግዲህ ዘመድ ወዳጆችህን ካላሰብክ ቤተሰቦችን ካላሰብክ ለመርዳት ፈቃደኛ ካልሆንክ በቃ ይሄ ከመቀኝነት ውጪ ምንም የለው ማለት ምክንያቱም ኢትዮጵያ ውስጥ ያለው ነገር እንመለከታለን ስራ አጥነቱ ሰው እንዳስመረሮታል ብዙ ሰው ተመርቆ ቁጭ ብሏል ስራ የለውም ራሱን ለማሻሻል ይፈልጋል ግን በቃ የሚለውጥበት ብዙ ኦፖርቹኒቲ አጥቷል እና በቃ ወደ ውጭ መውጣት ይፈልጋል በቤቱ ጋር ሉጣ እያለ በህገወጥ ስደት እያለቀ ነው ያህል ሰው ነው በአመት ሊቢያ ላይ የሚሞተው ምን ያህል ሰው ነው በአመት ሚድል ኢስት አረብ ሀገራት ድንበሮች ላይ የሚሞተው ቤላሩስ ድንበር ላይ ምን ያህል ሰው ነው የሚሞተው ሜክሲኮ ድንበር ላይ ምን ያህል ሰው ነው የሚሞተው በጣም ብዙ ሰዎች እያለቁ ነው ላይክ አጠገባቸው ነው በህጋዊ መንገድ የሚረዳቸው ሰው ቢኖር ይሄ ሁሉ ነገር ይፈጠራል ብዬ አላስብም ሰው ወረቀት ያላችሁ የተሳካላችሁ ሰዎች ላይክ መውሰድ ካቻላችሁ መውሰድ ካልቻላችሁ ደግሞ ቪዛ ፕሮሰሱ ሰፖርት አድርጋችሁ በሌጋል ወይ እንዲወጡ እርዷቸው ማለት ፈልጋለሁ ማን አላቸው ከኛ ውጪ ማለት ይሄን ካላደረጋችሁ ግን ይሄ በጣም ትልቅ ክፋት ነው ብዬ ነው ማስበው ከየት ነው ይሄ ያበሻ ክፋትስ ሊመጣ የቻለው ኮሜንት ላይ ሐሳባችሁን እስቲ አሳውቁኝ አንዳች ነገር ስህተት አለው ብዬ አላስብም ትክክል እኔ ይቅርታ አድርጉልኝ ውጭ የምትኖሩ ሰዎች ልክ ነው ነገሮች ይደራረቡባቸዋል የህይወቱ ጣወረዳለ እንደ ኢትዮጵያ አይደለም ላይፍ ከባድ ነው እዛ ነው የሚከብደው አብዛኛው እንደውም ምክንያቱም ሁሉ ነገር በሰዓት ነው የሚሰራው እናቃለን አንድ እህታችን ምን አደረገች መሰለ ወንድሟ ከሀገር አስወጪኝ መምጣት እፈልጋለሁ እያላት እዛው ስራ እንትን በል እያለችው እድሉ ነበራት መውሰድ ትችል ነበር እህቱ የእናት ያባቱ ልጅ ናት ቆይ ችግር የለውም ቆይ አንዴ ምናም እያለችው ልጁ በሊቢያ በኩል መሄድ ከዛ ተያዘና ብር ተጠየቀ አሸን ብር ከዛ ከዲያስፖራው ማህበረሰብ ሰብስባ ተላከ ገደሉት በስመ አብ ወልድ የምሬን ነው ይሄ እውነተኛ ታሪክ እኔ የተነገረኝን ትክክለኛ ታሪክ ነው የምነግራችሁ መውሰድ የምትችሉ ከሆነ አድርጉት ካልሆነ አትገደዱ አሁን ብዙ ጊዜ የሰው ልጅ ባህሪ ልንገር አንተ ጥሩ ሐሳብ ነው እንደወንድም አሁን አንተ ብትወስደኝ ወጥተህ ደስ ይለኛል ነገር ግን አብዛኛውን ኢትዮጵያውያን ሁላችሁንም ማለት አይደለም የአብዛኛዎቻችን እንደውም ራሴ ላካት የአብዛኛዎቻችን ኢትዮጵያውያን ባህሪ ምንድነው ሰው ልጅ እንዲያድግ እንፈልጋለን እንዲለወጥ እንፈልጋለን ከችግር እንድትወጣ ፈልጋለሁ ሰፖርት አደርጋለሁ ግን እንድትበልጠኝ አልፈልግም አብዛኛው ኢትዮጵያውያን እንደዚህ አይነት ባህሪ ያለብን ለምን ሰው ሲለወጥ አይደብረን አዎ በተለይ እኚህ ልጆች ኢትዮጵያ ሆኖ አይደለም ያወሩ ያሉት እዛው ሀገር ውጪ ሆኖ ነው ቁጭ ብለው ያወሩ ያሉት ቪዛ መላክ ከቻላችሁ ቪዛ መላክ አቅማችሁ ካለ ከቻላችሁ ሰው ሲመጣ ደግሞ ይጠቅማችኋል እንጂ ይጎዳል ብዬ አላስብም ላኩልን እኛ ምንም እንምጣ በዛሬ ደግሞ ከፈጣሪ ታገኙታላችሁ ከዛ ላይ እኔ እንደውም ይሄው ፓስፖርቴን ኢሚግሬሽን አሁን ሚኒስተሮች ሊወስዱብኝ ነው በእውነት እንደ በተወደደ አሁን እኔ በ600 ብር ሰዓት ነው ያወጣሁት ከዚህ በኋላ የምታድስ ከሆነ እንደውም እንደ ድርቡክ 3 ፔጅ ነው የሚሰጥ እንዴ የኔ ስንት ነው 30 ምናምን ፔጅ ነው ሶስተኛ ጊዜ አሁን ለአዲስ ቤት ቤትም ሀገር አልሄድኩበትም አልተመታበትም ዜሮ ነው ከአዲስ አበባ ወደ ኮምቦልቻ ከአዲስ አበባ ወደ ሐዋሳ ከአዲስ አበባ ወደ አርባ ምንጭ ሲሄድ ዝም ብሎ ቢመቱልህም ጥሩ ነው ምን እሱም ፋይዳ መጣና እኮ ፓስፖርቱ ቤት አስቀመጥኩት የታባቴ ሆስፒታል ነው ያለሁት ሰማይ ቤት ግን ደርሼ ነው የመጣሁት ሰማይ ቤትም ቲክቶክ አለ እናንተ ገነት ጌም ሲጫወቱ አይቼ ገርሞኝ በአንበሳ ነው አበባ ምናምን የሚባል ነገር የለም በአንበሳ ነው የሚጫወቱት አንዱ ለአንዱ የሚያወርደው አንበሳ የሆነ 30 ሚሊዮን አንበሳ 40 ሚሊዮን አንበሳ ነው ጌም ተጫውተው ራሱ ተሸናፊው በትንሹ 20 ሚሊዮን አንበሳ ይዞ ነው የሚወርደው ሲኦልንም አይቻልም ሲኦል አንበሳ ምናምን የሚባል ነገር የለም ታፕታፕ እና አበባ ብቻ ነው ያለችው በቃ ዝም ብለው ውዶችዬ ማሮችዬ ታፕታፕ አድርጉ አንዲት አበባ ሲሉ ይላሉ ባለፈው የሆነ ቪዲዮ አጋርቶ ነበረ ውጭ ያላችሁ ሰዎች ለኢትዮጵያ ላሉ ሰዎች ዝም ብላችሁ ላኩ ገንዘብ በቃ ትንሽም ቢሆን ላኩ ቀናቸውን አሳምሩላቸው ብሎ እንዴት ወደ ነው እንዴት የሆነ ሰዓት ጺሙን ተላጭቶ እንትናን መስሎኝ ነበረ ዲጄ ሊ መስሎኝ ነበረ መሳስሎብኝ ነበርና እሱኛው ሐሳቡ ያስማማል ግን የኛው ግን አያስበም ጭራሽ ገነት በአንበሳ ገነት እኮ ነፍስ ነው ያለው ብራዘር ነፍስ አንበሳ ታብታብ ታረጋለች እኮ እያልክ እኮ ነው ኧረ በእናትህ ረንዶ ይሄ ቲክቶክ ይሄ ቲክቶክ ፍቅር ሱስ እኮ ነው ሶሻል ሚዲያ ላይ የምትሰሩ ሰዎች በደንብ አንደርስታንድ ታደርጋላችሁ ፖስት አለማድረግ ህመም ነው በሽታ ነው እውነት ሲምፕሰን ላይም ፕሪዲክት ተደርጓል ሰው የሆነ ነገር እየተፈጠረ ባይሆን ለምሳሌ አደጋ እየተፈጠረበት መኪና ግጭት ጸብ እሳት እየተነሳ ምናምን ስልክ አውጥቶ መቅረጽና መፖስት ምናምን አሁን አይተህ ከሆነ እሳት አደጋ ሰው አይደውልም እሳት አደጋ ትላለ እንደ ጦርነት ተቀርጾ ፖስት ይደረጋል ጦርነት ከተማ መሃል ውጮችን አላየም እንዴ እኔ በጣም የሚገርመኝ አሁን ምን አይነት ደረጃ ላይ እንደደረሰን ተመልከተልኝ አሁን እስቲ አሁን በሚያስቅ ሁኔታ ወደቅ
ሰው መጥቶ ከሚያነሳ ሰው ይልቅ በቪዲዮ በፎቶ የሚያነሳ ሰው ነው የሚበልጥ። ይሄ ከተሳሳትኩ ነገር ትክክል። አንተ ተሳስተህ አታውቅም። 100% ኮተን ቴንክ ዩ ወንድሜ። ትክክል ነሽ። ከባድ ሁኔታ ላይ ነው እየሆን ያለ ነው። እንደዚህም ሆኖ ግን ፖስት ካልሆነ እኔና ወንድሜ ራሳችንን እንችለን ነው ጨለሌ የምንሆነው እንላለን። እኔማ ቁጭ ብዬ መነፋረቅ ነው እማ ያልኩ ነው የምነፋረቀው። እናንተም ታስለቅሱኛላችሁ ጋይስ። እናንተ እኮ የስራ አካውንት እኮ ኮሜንቱን እኮ ኦፍ እንዲያደርገው እኮ ያደረጋችሁ ሰዎች ናችሁ። ጌታ ምን ሆናችሁ እንደሆነ አላውቅም። ይሄን ያህል አንዳንድ ሰው ጋር ይሄን ያህል ስር የሰደደ ጥላቻ ለምን እንዳስፈልገ አላውቅም። እኔ እንትን ካልሰራው ዋትስ ደ ዩዝ አይደለ ቀልድ ብላችሁ ደግሞ እናንተ የምትጽፉት ኮሜንት ለኔ ደግሞ ለስራዬ በጣም ኦሬዲ አንድ ስራ አጥቻለሁ። በጣም በሰሞኑ ሜም ምናምን ማለት ነው። አሁን ደግሞ ሁለተኛ ስራዬ ሳይ ኮሜንቱን ኦፍ አድርጎታል። ከዛ ስጠይቀው አዎ በቃ ኮሜንት ላይ እኮ እያዛጉኝ ነው ምናምን አለኝ። ያው በዚህ ከቀጠለ ይሄንንም ስራ እንዳቋርጥ ታረጉኛላችሁ ማለት ነው። ምክንያቱም ስድብ ብቻ ያለበት እንትን ላይ ማንም ከኔ ጋር መስራት አይፈልግም። ግን በቃ የሚገርመው ነገር በጣም ፎርስ አድርጋችሁ ነው እኔን መጥላትን በጣም ራሳችሁን አስጨንቃችሁት። ምክንያቱም ሪዝን የላችሁም ጋይስ። አልደርስባችሁ፣ አልናገራችሁ፣ ብቀልድ፣ ባሾፍ፣ ብጎዳ ኤቭሪ ታይም እኔን ነው እንጂ እኔ ሰው ላይ ደርሼ አላውቅም። ራሴ ነው ምንም ነገር ባረግ በራሴ ነው። ግን በቃ እስኪ አሁን ደግሞ ትናንት አንድ ስራ ሰርቻለሁ። እስኪ ፖስት ሲያደርግ ሄዳችሁ እሱንም ደግሞ ሞልጩኝ ሄዳችሁ እዛም። በነገራችን ላይ በአምቢ አንቺን ብቻ አይደለም። አንድ የምን ተፈጠረ መሰለ፣ ባለፈው ዩቲዩብ ህግ አውጥቶ ነበረ። ያም የወጣው ህግ ምንድነው? በኤአይ ማአት ሰው ቪዲዮ እየሰራ ምንም አይነት ክሬቲቭ ሳይጨምርበት ገንዘብ ብዙ ማግኘት ጀመረ እና ዩቲዩብ ይሄንን አየና ክሬቲቪቲ እየጠፋ ነው አለና 1-8-9 የሚሆኑ ህጎች አወጣ። ከዚህ በኋላ ሞኔታይዝ አላደርግም፣ ቪዲዮን ብቻ እየለቀቃችሁ መታየት ብቻ ነው ያላችሁ አማራጭ፣ ገንዘብ አይሰራም የሚል ህግ አወጣ። ሪአክሽን ቪዲዮ ምንሰራ ሰዎች አለን እኛ እና አሌቲዩብ እና አብሬሎ እና ሌሎች በጣም ብዙ አሌቲዩብ ጉድ ፈላል አብሬሎ ምናምን ብቻ ይሄንንና ምቀኝነትን ያካተቱ ማአት ቪዲዮዎች ማአት እነበት በጣም ያሳዝናቸዋል። በቃ በሺ የሚቆጠሩ ሰዎች ደስታቸውን ገለጹ። አብዛኛው ሰዎች ምን አለ መሰለ ኔጌቲቭ አስተሳሰብ ያላቸው ሰዎች አሉ። የባምቢ ላይ ደረሰው ምንድነው? ከዚህ በቀደም ፖስት የተደረገ ሜም አለ። እሷ ላይቭ ስትሪም ላይ ሆና ይመስለኛል ጆን ዳንኤል ተፈታ ስትል አርቲስት አለምሰገድ የሆነ ነገር ንግግር ተናግሯል። እዚህ ላይ መናገርም አልፈልግም፣ ቪዲዮንም ማምጣት አልፈልግም እና በዛ ምክንያት እኔ ከተናገርኩኝ አንተም ተጨምረ ነው እንት የምትባለው። ያው ጓደኛ ስትሆን እዚህ ጋር እኔ እናንተ የምናወራው ነገር ሚዲያን በሚመጥን መንገድ ነው መሆን ያለው። ዛጋ ግን ያው ኖርማል መቀለድ ባለብህ ልክ ነው፣ በምትግባባው ልክ ነው የምትቀልደው። ሁሉም ሰው እንዲወደና መጠበቅ ከባድ ነገር ነው። የሚወደና አለ ኖርማሊ ማያቀንም ይኖራል። ጭራሽ እኛ ኮንተንት የማይመቸውም ሰው ሊኖር ይችላል። ኮሜንት ካለ የሚደግፍም ኮሜንት ሊሆን ይችላል፣ የሚነቅፍም ኮሜንት ካለ ፖዚቲቭ በሆነ መንገድ እኮ መንቀፍ ይቻላል እኮ። የምትሰራው ስራ እንደዚህ ስለሆነ እኔ በግሌ አልተመቸኝም ብሎ እኮ ጽፎ መውጣት ይቻላል። ግዴታ መሳደብ አለበት እንዴ? የለበትም እኮ። ለምንድን ነው የሚሳደበው? በቃ ተረጋጋ እንዴ ባምቢ ምን አጠፋች? አሁን ሰራች እንጂ ገደለች እንዴ? ብትኖር የራሷን ህይወት ባትኖር የራሷን ህይወት ምን አገባው ሰው እንደዚህ የሚሏት? ውሃ ይጠጣው ይውጣ ይል እንዴ? ባምቢ ለምን ነው የሚናገራት? ችግር አለብህ እንዴ? አንዳንድ ሰዎች በተፈጥሯቸው ልፍስፍስ የምንላቸው አይነት ሰዎች አሉ። በጣም ትልቅ ችሎታ አላቸው፣ ትልቅ ነገር መስራት ይችላሉ። ነገር ግን ከኛ የሚወጣው ኔጌቲቭ ወርድ ያንን ሰው ሰብሮ ሊያስቀምጠው ይችላል። ትክክል። ከሶሻል ሚዲያ እያጣናቸው ያሉ ልጆች አሉ፣ በጣም አቅም ያላቸው። ሶሻል ሚዲያ ማለት ያለንን የራሳችንን አቅም አውጥተን የምናሳይበት፣ ሰው በትወናም ሊሆን ይችላል፣ በንግድም ሊሆን ይችላል፣ በምክርም ሊሆን ይችላል። በተለያዩ ዘርፎች እኛ የምንጽፋቸው ኮመንቶች ሁሉንም መሬት ነው የሚያስቀረውና በርትተን ካልመጣን ካልሰራን በስተቀር ከባድ ነው የሚሆነው። ለማንኛውም ሰውን አትስበሩ ለማለት ያከለ ሁላችንም አይደለም የተወሰናችሁ። ያ ሰው መሬት ቢወድቅ ምንም አንጠቀምም። የተሻለ ቦታ ላይ ቢደርስ ግን ምናልባት አንድ ቀን ለኛም ሊደርስልን ይችላል እኮ። ልክ ባምቢ ላይ ቆየን። አንተ ባምቢ ላይ ልንቆይ ይፈልጋል። ባምቢ የኔ ውድ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቬሮኒካ አዳነህ አሸንፋለች። በታንዛኒያ በተካሄደው የ2025 ዚኮሞ አፍሪካ አዋርድ ላይ ድምፃዊቷ ቬሮኒካ አዳነህ አሸናፊ በመሆን የሀገራችንን ስም በምስራቅ አፍሪካ ሰማይ ላይ ከፍ አድርጋ አስጠርታለች።
ቬሮኒካ እንኳን ደስ አለሽ፣ ከዚህም በላይ ይገባሻል። እስኪ ለቬሮኒካ ያላችሁን ፍቅር ኮሜንት ላይ ገለጹላት። ፎሎ በማድረግ ቤተሰብ ይሁኑ። ቬሩ ትችያለሽ። ቬሩ የኛ የኢትዮጵያ አስጠሪ ኩራታችን፣ ከአትሌቲክሱ ቀጥሎ የኛ ጀግኒት፣ እንወድሻለን። አንበሲት እንዴ ቬሩዬ ጤና የለውም። ምን ሆነ ዛሬ? ወይኔ ምንድነው እየሆንክ ያሉት? እኔ እኮ አርሰናል ዋንጫ ይበላ ያሉኝ ያክል ነው የተሰማኝ እኮ። ይቅርታ እንግዲህ በሰሞኑ በአፍሪካ ሲደረግ የነበረው ውድድር ተጠናቆ ቬሮኒካ ዋንጫውን አድርጓለች። 2 ልጆች ናቸው የተወዳደሩት ከኢትዮጵያ። ሌላኛው ውድድር የዩቲናስ በህዝብ ቮት በ2 ዘርፍ አሸንፋለች። ዳኞች ከወሰኑ 2 ዋንጫ አርጋ ትመጣለች። እንግዲህ ስትታጭ እንዲህ ነው። እንደው ዩቲናስም ቬሮኒዬ እንኳን ደስ አለሽ። በአፍሪካ ደረጃ የሀገራችንን ስም ስላስጠራሽልን ከልብ እናመሰግናለን። በጣም ደስ ብሎናል። እንደገና ደግሞ እንትን የሚለውን ስራዋን እኮ ወደዋለሁ እኮ። አንተ ቬሮኒካ ቪዲዮ ስትለቅ መቀመጫዋን አለ የምታየው ሽንፍላ። እኔ ሴቶች ናችሁ ሁለታችሁም፣ ሴቶች በጣም እያስጠራችሁ ነው። ወንዶች የት ናችሁ? ወንዱ ምን ነክቶት ነው? እናና ይበለኝ የሚለውን ነው መቀመጫ አይደለም። እዛ ላይም ቢሆን መቀመጫውን አይተሃል። ወንበሩን በርጩማውን ነው። ለማንኛውም ከዚህ በላይ እንጠብቃለን ከእናንተ። ትችላላችሁ፣ እናምናለን። ብዙ ነገር ማምጣት ትችላላችሁ። ይመቻችሁ። First of all, thank you very much for you are here with me and watching my video. Thank you. Thank you very much. Okay. Today I'm coming in front of you to say something which is very important for each and every one of us. So life is so short to regret and to complain and standing from our bed daily basis or every single morning. So start your day with a positive thinking and by positive energy. We are not living 100 years. Even if we are living 100 years, it's very short right now. So our mind is also, it didn't identify or justify that whether it is a good or bad things. So our mind takes whatever we are giving, whether it is the idea we are thinking is a positive or a negative. So it is up to you choosing the good one. So nowadays, there is a lot of chaos and there is a lot of things that can be we faced or confront on our way. So in order to break up all that, you should have to be strong, believe in yourself, think for yourself. So never be try to please everyone and live up to your level. And the first thing you should have to do that is just love yourself. Start your day by a positive energy and with a positive mindfulness. So every single time, make it a common sense. Made your bed, take a shower, brush your teeth, and then have a breakfast. Start with a refreshness your days. And your day will be a good, always cool and delightful. Thank you very much for watching. Bye bye. ወንድማችን እንግዲህ ልናገር የፈለገው ምንድነው ባለፉት ዘመናት ምን ያክል ስቃይ አይቼ እዚህ ደረጃ እንደደረስኩ በህይወታችን በጣም መከራና አሁን ነው መከራ ያየነው። እኔ ካውላል ከብቶችና የሀገሩ ከብት እበቱ ሽታ የኩበቱ ሽታ የሸንበራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዛለኝ ሀገሬ ብሎ ነው ሐሳቡን ልብ በሚነካ መንገድ የገለጸልን ማለት ነው። በእውነት የሚገርማችሁ ነገር ልንገርህ፣ እኛ ለእንግሊዘኛ እንሰባበራለን። እንግሊዘኛ ኢንተርናሽናል ቋንቋ ነው፣ ማወቁ አይከፋም፣ ጥሩ ነው፣ ለመግባቢያነት ነው፣ በጣም ጥሩ ነው። ነገር ግን ፈረንጆች የት እንደደረሱ እናያቸው። እኛ ኢዝና ወዝን ለመብላትና ለመቆርጣጠም ሩጫ ላይ ነን። አሁን ማስተካከል ያለብን ነገር አለው። ለምሳሌ አሁን በሱ ልክ እንግሊዘኛ ታውቃለህ አንተ? እስቲ እኔና አንተ በእንግሊዘኛ ሪአክት እናድርግ። እኔ የሀገሬን ቋንቋን መካድ ይሁዳነት ነው ለኔ። this is not መካድ እኮ ይሄ መካድ አይደለም ወይ ተጉለት አልገው ወይ እንጀራ አልገው ምንድነው እንደዚህ ብደባልቀው? ተመልከትልኝ። እስማ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? አንቺ 200 አይደለም እንደገና ሞክር። እኔ ነው እንዴት አንቺ 200 አይደለም? ያው እንደገና ልንገር። አበባች 12 ትደገም። ቆይ ስማ አበባች 12 ዶሮ ባለ 100 ብር ሸጣች። ስንት ብር አገኘች? 12 ዶሮ በ200 ብር ሸጠች። ስንት ብር አገኘች?
1200 አይደለም ባለ 100 ብር ሸጣች። በደም ታስ 100 ብር አገኘች። አይደለም 200 ብር ነው ማለት 12 አንድ ዶሮ 12 ዶሮ ሸጣች። ገባው ተመልከት። እነሱ ቅኔ ይፈታሉ፣ ቅኔ ይቀኛሉ። የእኛ እዚህ እኔ ግርም የሚለኝ እውነቴን ነው የምነግርህ፣ አብዛኛው ፖድካስት ላይ ሲቀርቡ አንተ ወደ ቆንጆ መጣ ፖድካስት ላይ ሲቀርቡ የተለያዩ ኢንተርቪዎች ላይ ሲቀርቡ ግሴ ምሬን ነው ቁም ነገር እያወራው ነው። ይሄ ቀልድ አይደለም። ሶሪ ኦኬ ኮንቲኒው ስንት አይነት ድንጋይ ያለ ባካ ነው ያልኩት እኮ ነው። አትሰማም እንዴ? አታውቅም እንግሊዘኛ? ለኮንተኑ ነው ኮንቲኒው የሆነች እንግሊዘኛ ካልጣሉ ይሄ ላይክ ኦልሞስት ላይክ ብቻ ነው እንጂ አብዛኛው ላይክም አለ። የቀረው ሰብስክራይብ እና ሼር ነው። ላይክ ፖድካስት ወይ ኢንተርቪው እንግሊዘኛ ከሆነ እንግሊዘኛ፣ አማርኛ ከሆነ አዘላብዱ፣ አማርኛ ብቻ አድርጉት። ይሄ ኦልሞስት when our 70 nothing ተወቀ በቃ ተረጋጋ አንተ ዚስ ማች ኮንተንት ማለት የለብህም። ይሄው ጦል ላይ anyhow ኮንተንት አሁን ሌላ ቪዲዮ ከዚህ በላይ ካወራው እኔንም ያንቀኛል። ሰላምታዎቻችን በፊት እስቲ ምን ነበሩ? እንዴት ነበሩ? እንዴት ነው? ደህና ናቸው? እንመልከታቸው። ተመልከት። ሁሉም የሚለብሱት የዛን ሰዓት ሎካል ነው። በነገራችን ላይ አለባበስ የተበላሸው ከመጀመሩ መሰለም የአሜሪካ ጂንስ የምትባላለች ለብሳታላ ለጩጬ እያለ በዚህ አይነት ሆኖ በጣም ላይት ነው፣ ድርቅ ያለ ነው፣ ኮምፕሌት ነው። ሱሪም ከላይም አለው፣ ጃኬቱም አለው። አሜሪካ ጂንስ ተብሎ ሰው መጣ። ከዛ በኋላ መልበስ ጀመረ። ሀገራዊ ልብሶቻችንን ተሆነ ያው በዚህ ሰዓት 1933 ዓመተ ምህረት ነው። ሲያምሩ ግን በጣም ነው የሚያምሩት። ፋዘር የእግዚአብሔር ሰላምታ ሲያቀርብ ህፃንም ሆነ ትላልቆችንም የትኛውንም እድሜ ላይ ያለ ጎንበስ ብሎ ሰላም የሚለው ጠይቋለሁ። በኔ እድሜ ያሉትንም ለምንድን ነው ጎንበስ ብለ ሰላም የምትለው ስል ለሱ አይደለም፣ የተሰራውን ስታከብር ሰሪውን ታከብራለህ። አሁን ያንተ ሰላም ነህ ህዝብዬ ጎንበስ ስልልህ ለሰራህ አካል ነው፣ ለፈጣሪ ነው ጎንበስ ያልኩት። ሰውን ማክበር ፈጣሪን እንደማክበር ነውና በፊት ሰዎች የሚወስዱት ሰላምታችንን አስተካ። አሁንማ እንደዚህ እኮ ነው። ወሳ ይሄ አሁን የባዕድ አምልኮ የጥልቁ ማህበርተኛ የተመታ ጂኒ ጃንካ እንዳትል በቦክስ እንዳለ እና ሰላምታችንን እናስተካክል። ከሱም በተጨማሪ እንዴት ነሽ የሚባል ቋንቋ እንደው እንባባ ሁላችንም እንባባላለን። በርግጥ ግን እንዴት ነሽ የሚባል ቋንቋ፣ ግቢለት የሚባል ቋንቋ፣ እንዴት ዋልክ እግዚአብሔር ይመስገን፣ ቤተሰብ እንዴት ናቸው? ጥሩ ደህና ናቸው እግዚአብሔር ይመስገን። አሁን እኮ አማን ነው አለን ቢስ ነው በቃ እንደዋወላለን አለቀ። በጣም ከተሙ የሚገርሙኝ ባህሪዎች አንዱ ነገሮችን የሚያስረዳበት መንገድ ሁሌ ይለየብኛል። ግሴ ይኸው ወላዲቷን አንድ ብር የለኝም ገንዘብ ብድር ልጠይቀኝ ከሆነ ይለይብኛል። በእውነት ትለይብኛለህ። በዛ ላይ ደግሞ ትህትን ነው። ደከመኝ ሰለቸኝ ሳይል ስቱዲዮአችን እየተገኘ ያለውን እውቀት ሳይሰስት ይሄን እየቸረ ቸሩ ይሄን እምጥግባ ስንት ማይታወቅ እውቀቱን አምጥቶ የኑሮ ሮሮ በተለይ ዘይት ስለ ዘይትማ እኔ ገባኝ። ዘይት እንዴት እንደሚሰራው ነው የገባኝ። አሁን ሰለቸኝ። ለማንኛውም እናመሰግናለን። እንቀጥል። ጄኔሬሽን ልጅ ማሳደግ ላይ ፌል ነው ያደረገው። በመድኃኒዓለም ኧረ ልጅ እንዴት ነው የምታሳድጉት? አንዳንድ ፋሚሊዎች በመድኃኒዓለም ልጅ በልጠጠጠጠ ላጫወታችሁ ያጋጠመኝ ቤቢ ረፍ ምናምን እያለችው ነው። በቃ ረጅም ሰዓት አስቆሞኝ ነው የገቡትና ያቡ ምናምን ከዛ ተው ያለቅሳል ምናምን አትንኪኝ ማለት ነው። ከዛ ስልኳን ይወረውራል ምናምንና የሌለ አዛ አረገኝ ማለት ነው። ከዛ አረፍ ምናምን ነገር ምናምን አልኩት ማለት ነው። የቀበቴ ምናምን ያቺ ከስራ ያለችዋን መቶ ይነካል ምናምን ነገር ማለት ነው። ኦኬ አረፍ ቤቢ ምናምን ነገር አልኩት ማለት ነው። እና በቃ ራሴ በጣም ኮንትሮል ማድረግ ጀመርኩ።
በቃ ጠቅ ያረየ ፈቷል ማለት ነው። ያባቱ ጋር እኮ እንደዚህ ስለሚጫወት ነው ምናምን አለች። ኦኬ አይ ምናምን አይ ረፍ አይደረግም ምናምን ነገር ያልኩት እጅ ፍሬ ሊስማን ከዛ ረፍ ምናምን ብዬ ጮኩበት ምናምን ነገር ማለት ነው። ከዛ ፊቷን የሆነ ተቀየረች። ከዛ በቃ በእጁ ምናምን እንደዚህ ጆሮዬን ያቀኛ ከዛ ያዡ ብትይዙ ይሻላል ምናምን ነገር አለ። እኔ በጣም እየተናደድኩ መጣሁ ማለት ነው። ከዛ እግሩን በዚህ በኩል እንደዚህ ያመጣው ማለት ነው። በዚህ በኩል ወደ ወደ ጭልፍ አረኩ። እኔ ራሱ እየነገረኝ ታው ምናምን አለ። ኧረ መኪናውን ዳር ያስኩኝና ሳባ አድርጌ ድርግም አረኳት ማለት ነው። ጩጫዋን ጠበስ ሳረጋው ጥሪያል ዝም በል ምናምን አልኩት። ከዛ ልጄን እንዴት ትመታለህ? እንዴት እኔ እኮ እናት በቁጣ በአይን ነው የምንግባባው ምናምን። ኧረ በአይን ነው የምትግባባው? ኧረ በዳሪያለ እዲ ሊገለብጥ ያንዱ ካልፍ ያለ እዲ እግሩን እዚህ ግን በቃ እንደ ጄኔሬሽን ፌል ነው ያደረግነው ምናምን። ትክክል። ኧረ ወራጅ ዞር ያልኳት ትበጣጠሻለሽ እንዴ? እንደውም ቤተሰቦች አንቺን ራሱ መግረፍ እውነት ነው አንቺ ራሱ መግረፍ አለባቸው። ይሄ የመጣው ምናምን ወርወራብኝ ምናምን ወርዳ ሄደች እና እንደምታስቡት አይደለም የራይድ ስራ በጣም የሚገርም ሰዎች ታገኙበታላችሁ። በዛም ልክ ደግሞ በቃ በልተታለ ሰዎች ታገኙበታላችሁና አንዱ ገጠመኝ ደግሞ ይሄ ነው። እውነት ነው። በዙሪያ ያሉ የእህቴ ልጆች የወንድሜ ልጆች እኔ ስመጣ የሚሆኑትን አውቃለሁ። ቤት ውስጥ የሚፈራው ሰው መኖር አለበት። ምን ይፈልጋሉ መሰላችሁ? ህፃናት የዋህ ናቸው። በሰጠናቸው ፊት ልክ ነው የሚሆኑት። አንዴ ምን ተፈጠረ መሰለኝ? ልክ እንደዚህ ነው። ህፃን ልጅ አስተዳደግ ላይ ፌል ያደረጉ ቤተሰቦች አጋጥሞኛል። ምን ተፈጠረ መሰላችሁ? እኔ የሲስተር ቤት ህፃን ልጅ ለማስተኛት ሲስተር ስራ ሄዳ ህፃን ልጅ ታውቃላችሁ ስለማስተኛት በጣም ከባድ ነው። ዳዴ ማለት ራሱ ያልጀመረ ልጅ ምናምን ነው እንትን ያልኩትና በመከራ አስተኝቸው አጫዎች አስተኛውትና በነገራችን ላይ ወንድ ልጅ አይችልበትም እኮ አይችልም። ለዛ ነው እኮ ደግሞ ወንድ ልጅ ትግስት የለውም። የሲስተር ልጅ በነገራችን ላይ በቃ የኔን ጠረን ስለለመደው ነው መሰለኝ እንዲ አቀፌው አስተኛውት በኋላ ለተወሰነ ደቂቃ አብሬ መሆን አለብኝ። እሺ ከዛ አስተኛውት ምግብ መስራት ነበረብኝ። እሱን ልሰራ ወደ ውጭ ወጣው። የጎረቤት ልጅ አለ በቃ እኔ ልጅ እግዚአብሔርን ነው የምላችሁ ጮክ ቀወጠው መስኮት ላይ መጥቶ እና ያውቃል ያስተኛው እንደነበረ ያውቃልና ተንኮል ነው። ምንም ማንንም አልነካውም ማንንም አልመታው ምናምን ምን ሆንክ ሲባል ራሱ ምንም እንተናል አጣረኩኝ። የኔ ጩጬው ተነሳብኝ። እሱን ድጋሚ ለማስተኛት ሄድኩ ምናምን። ሲስተር መጣች። ለሲስተር ሰጠውና ወጣው እና አልኩት ቸኮሌት ገዝተን እንምጣ እና በየዛን ሰዓት ባጃጅ ነበረኝ እና በባጃጅ ወስዳለሁ ብዬ ወሰድኩትና ራቅ ይላል እንትን ግቢው ድምጽም ምናምን አይሰማም እና አልኩት ወሰድኩትና እንደ ትልቅ ሰው ነው ያጫወትኩት። ጎበዝ ጣ አርጌ ቁጭ አደረኩት። ቀወጠው በቃ ቆልፌበት ሄድኩኝ። ይሄን ሳደርግ እንትን አይደለም በነገራችን ጭካኔ አይደለም። ልጁ ተመቶ ስለማያቅ እንግዳ ቤት ውስጥ ሲመጣ ምግብ እየበላ ነው አይደለ በቃ ውጣ ይልሃል። ስማም ወልድ መንፈስ ቅዱስ እና አትሄድም እንዴ ምን ትሰራለህ? የመጨረሻ ጋጠወጥ እንትን ነውና እናቱም አባቱም የተማሩ ናቸው። የተማረ ሰው ደግሞ ለልጅ ነፃነት ብሎ እንትን ሲሰጥ ምልክክ ነው የሚያደርገው። እኔ ሲያይ መግቢያ ያጣል በቃ። ከዛ ልጅ ለምን ታሳቅቅብኛለህ? ልጃችሁን ስነ ስርዓት ማስያዝ ያለባችሁ እናንተው ነበራችሁ። ያው ልጅ እንትን ነው እንደ ቅቤ ነው እንደ ኬክ ነው እንደ ፀሐይ ሲነከቅልጥ የሚለው አይደለም እኮ። ወይ እሱ ማንን ሰምተው ይላሉ እናቶች እኮ። ማሰማት ትችላለህ እኮ ትንሽ ኩኩ ደፈን ስላደረገው ነው መክፈት ነው እንዳረጀ ባትሪ እንዴ ምን እኮ እጅ እኮ ስንት ነገር አለ። እናጨበጭብበታለን ምን ችግር አለ? ስለ ናዝራዊት አበራ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ናዝራዊት አበራ ማለት የዛሬ ኦልሞስት 7 ዓመት አካባቢ ከአደንዛዥ እጽ ጋር ተያይዞ በቻይና ሀገር ተይዛ እስካሁን ድረስ እዛው በእስር ላይ የምትገኝ እህታችን ነች። ማለት ታሪኳን ስትሰሙት በጣም ነው የሚያሳዝነው። ያኔ ፍትህ ለናዝራዊት የሚል እንቅስቃሴ ነበርና በሰዓቱ እሁድን በኢቢኤስ ላይ ቤተሰቦቿና የቅርብ ጓደኞቿ ቀርበው ነበር። ይሄኛው ቪዲዮ ማለት ነው ገብታችሁ እዩት። በጣም የሚያሳዝን ታሪክ ነው ያላት እና አሁን ላይ ደግሞ አንዳንድ መረጃዎችና ምንጮች እየወጡ ነው የሞት ፍርዱ ሊፈጸም እንደሆነ እና ይሄን ቪዲዮ እየሰራሁት ያለሁት ምናልባት ሁላችንም ተረባርበን የሆነ ነገር ማድረግ የምንችል ከሆነ
ማለት ለሚመለከተው አካል ማድረስ የምንችል ከሆነና የሞት ፍርዱ መቅረት የሚችልበት መንገድ ካለ ነው። ያው ላለፉት 7 ዓመታት እህቶቿ ቤተሰቦቿ ማድረግ ያለባቸውን ነገር በጠቅላላ ሲያደርጉ ነበር። እስከ ላይ ያሉ አካላት እስከ ቆንጽላ ጽሕፈት ቤት ብቻ ማድረግ ያለባቸውን ነገር በጠቅላላ ሲያደርጉ ነበር። አሁንም ይሄን ነገር በደንብ አድርገን ሰው ጋር እንዲደርስ ካደረግ ነው ቪዲዮ መስራት የምንችል ሰዎች ቪዲዮ እየሰራን የተሰሩትን ቪዲዮዎችን ሼር እያደረግን አይታወቅም ማን እጅ ላይ ሊያርፍ እንደሚችልና ማድረግ ያለብን ነገር አድርገን እሷን ከሞት እንድትተርፍ ማድረግ የምንችልበት መንገድ ካለ በሚለው ነው። እናም ሁላችንም የሆነ ነገር የበኩላችንን ጸሎትም ከሆነ ጸሎት፣ ሼርም ከሆነ ሼርም፣ ቪዲዮ መስራት የምንችል ከሆነም ደግሞ ቪዲዮ እየሰራን አይታወቅም በሚለው ነው ይሄን ቪዲዮ እየሰራው ያለሁት። አመሰግናለሁ። በጣም የሚያሳዝን ነገር ነው። አብዛኞቻችን ስለ ናዝራዊት አበራ እናውቃለን ብዬ አስባለሁ። ይሄም ነገር የተፈጠረው የዛሬ 7 ዓመት አካባቢ በራሷ ጓደኛዋ ወደ ቻይና ሀገር የሚላክ የተለያዩ የኮስሞቲክስ እቃዎች ይመስሉኛል እዛ ውስጥ ብዙ የአደንዛዥ እጽ ተቀላቅሎበት ነው የተገኘው እና ከአዲስ አበባ ኤርፖርት አልፋለች። ቻይና ኤርፖርት ግን በምትወርድበት ጊዜ የተለያዩ የመመርመሪያ መሳሪያዎች ተይዛ በማታውቀው ነገር እስከዛሬ ድረስ በእስር ቤት ነው ያለችው ማለት ነው። እስር ቤት መግባቷ ብቻ አይደለም የኔ ሐሳብ። አሁን አንደኛ የማታውቀው ሀገር መሆኑ፣ ሁለተኛ ደግሞ ዛሬ ይገደል ይሆን ነገ ይገደል ይሆን ከነገ ወዲያ ይገደል ይሆን የሚል ስጋት ለ7 ዓመት ሰው ቢያንስ ለሳምንት ራሱ ይከብደዋል። በጣም ያሳዝናል። ለቤተሰቦቿ እንግዲህ እግዚአብሔር መልካሙን ነገር እንዲያመጣላቸው ነው የምንጸልየው። ከዛም በተጨማሪ ደግሞ ሶሻል ሚዲያ ላይ ያለን ተጽዕኖ ፈጣሪ የምንባል ሰዎች በራሳችን ድምፅ መሆን መቻል አለብን። ሞቷን የሚያስቀር ነገር መሆን አለበት። በዛ ላይ ደግሞ ከዚህ በፊትም እንደዚህ አይነት ነገር ተነስቶ ነበረ። ብዙዎቹ እየተንቀሳቀሱ ነበረ። ነገሩ ከረገበ በኋላ ድጋሚ ነው አሁን ላይ የተነሳው። አሁን ላይ አብዛኞቹ ሶሻል ሚዲያ ኢንፍሉዌንሰሮችም እየሰሩ ነው። እናት አባቶች በጸሎት አቅም ያላችሁ ሰዎች በሙያም የሚመለከተው አካል ያው ዝም ብሏል ብዬ አላስብም። የራሱን ሂደት እያደረገ ነው። መልካሙን እንዲገጥማችሁ እንመኛለን። ለመላው ኢትዮጵያውያን ከኛ የሚጠበቀውን የምንችለውን ነገር ሁሉ ማድረጋችንን እንዳንዘነጋ ድምጽ እንሆናት። አብራችሁን ስለነበራችሁ ከልብ እናመሰግናለን። በጣም እንወዳችኋለን። የዛሬውን ፕሮግራማችንን ስፖንሰር ያደረገላችሁ መዲ ፐርፊውም ነው። መዲ ፐርፊውም ባባበዱ 40% ፍሬግናንስ ኦይል የሚሰሩ ቆንጆ ሽቶችን ታመርታለች። ለበዓል ስጦታ መስጠት ከፈለጋችሁ ያላችሁበት ድረስ ዴሊቨሪ ነፃ ነው፣ እንልክላችኋለን። በቅርቡ ደግሞ በዓልን ባስመልክቶ የኢፖክሲ ስራዎችን፣ የሃንድ ክራፍቶችን፣ የተለያዩ ጌጦችን፣ ረከቦቶችን ይዘው ቡልቡላ በሚገኘው ሪፊንቲ ሞል ላይ ኤግዚቢሽንና ባዛራቸውን ያቀርባሉ ማለት ነው። ይሄው የሶሻል ሚዲያ ሊንኮቻችን የገባችሁ መታችሁ መጎብኘትም መግዛትም ያላችሁበትን ማድረስ እንችላለን። መዲ ፐርፊውም ቴንክ ዩ። እንወዳችኋለን። በጣም የሚለውን ጨምሩበት።